ሰላም የአርባ አይነት ቤተሰቦቻችን በየቀኑ ከምንጠቀመው አንድ ቀላል ምርት አለ። በእያንዳንዱ ቤት፣ በእያንዳንዱ ሆቴል፣ በእያንዳንዱ ተቋም የሚገኝ ነው። ይህ ምርት የደረቅ ሳሙና ማምረት ነው። በኢትዮጵያ የሳሙና ፍላጎት ከዓመት ዓመት እየጨመረ ነው። ሆኖም አብዛኛው ሰው ይህንን እድል አያይም። ብዙዎች ሳሙናን ይገዛሉ፣ ጥቂቶች ግን ያመርታሉ። ትልቁ ገንዘብ ያለው እዚያ ላይ ነው። ታዲያ የደረቅ ሳሙና ማምረት ስራን በምን ያህል ካፒታል መጀመር ይቻላል? ምን ያህል ኬሚካሎች ያስፈልጋሉ? ወጪው ስንት ነው? ትርፍ ምን ያህል ነው? ምርቱስ እንዴት መሸጥ ይቻላል? እንዲሁም በዚሁ የንግድ ውስጥ ሊጠነቀቁባቸው የሚገቡ ነገሮች ምንድን ናቸው የሚሉትን በዛሬው ቪዲዮ የደረቅ ሳሙና ማምረት ቢዝነስ ከጥሬ እቃ ምርጫ እስከ ገበያ አቀራረብ ድረስ በዝርዝር እንመለከታለን። ስለሆነም የዚህን ቪዲዮ እስከ መጨረሻ ይከታተሉ። ምክንያቱም የዚህ ቢዝነስ ለእርሱ ቀጣዩ ትልቁ የገቢ ምንጭ ሊሆን ይችላል ብዬ አስባለሁ። አብራችሁ ስለምትሆኑ አመሰግናለሁ። የሳሙና ቢዝነስ ውስጥ ስንገባ የተለያዩ ኬሚካሎችን እንጠቀማለን፣ ማሽነሪዎችን እንጠቀማለን። በነገራችሁ ላይ ካፒታላችን ከፍም ዝቅም ሊያደርጉን የሚችሉ በዋናነት የማሽነሪዎች ወጪዎቻችን ናቸው። ዛሬ የማሽን ዋጋዎችንና የኬሚካል ዋጋዎችን እናያለን። በጠቅላላ ያሉትን ነገሮችን በዲቴይል እናያለን፣ ለማየት እንሞክራለን። ብዙ ቪዲዮዎችና የተለያዩ ነገሮችን ለማየት ሞክሬያለሁ፣ ግን ብዙዎቹ ግልጽ አይደሉም። እኔ ዛሬ የሳሙና አመራረት ሂደትን ጨምሮ ሁሉንም ነገሮች ነው ላሳያችሁ የምችለው። ሳሙና ስናመርት የምንጠቀምባቸው ግብአቶች በዋናነት ምንድን ናቸው የሚለውን እንመልከት እስቲ። ግብአቶቹ አንደኛ የሞራ ዘይት አለ፣ ኮስቲክ ሶዳ፣ ሶዲየም ስልኬትና ውሃ እንጠቀማለን። እነኚህን አራት ነገሮች እንጠቀም ሳሙናን መስራት እንችላለን። ይህ ማለት ግን ሳሙናችን ሳሙና ሆኖ ለገበያ ብናቀርበው ተፈላጊ ይሆናል ወይ ደግሞ ተወዳጅ ይሆናል፣ ተመራጭ ይሆናል ማለት አይደለም። ሳሙናችን ተፈላጊና ተመራጭ እንዲሆን ጥራት ያለው ነገር እንዲሆን ሰዎች ሲያዩት አምነውን ሊቀበሉት የሚችሉት አይነት ሳሙና እንዲሆን ሌሎች ተጨማሪ ግብአት ኬሚካሎች አሉ። እነኚህ መቀመሚያዎች፣ ውበት መጨመሪያዎች ናቸው። በተጨማሪም ብዙ ነገሮችን ያሻሽሉታል። አንደኛው ሶዳ አሽ ነው። ዳላማይት የሚባል አለ፣ ሶልፎሪክ አሲድ አለ፣ ሽቶ አለ፣ ቀለምና ፎሚንግ ቡስተር የሚባሉት እነኚህ ሳሙናችን ውበት እንዲኖረው፣ ጥራት እንዲኖረው፣ ደረጃውን የጠበቀ እንዲሆን ያደርጉታል። እነኚህን በመጠቀም ሳሙናችን ማምረት እንችላለን። እስቲ ደግሞ በመቀጠል ወደ የሚያስፈልጉን እቃዎችን እንመልከት። ከእቃዎቹ በመቀጠል ደግሞ ዋጋቸውን፣ ትርፍ አሰላልና ሌሎች እያንዳንዱን ሳሙና ለማምረት ምን አይነት ሂደቶች ይጠበቁብናል የሚለው እናያለን። ማሽነሪዎችን ስናያቸው የተለያዩ ማሽነሪዎች ያስፈልጉናል። ከነኚህ ማሽነሪዎች መካከል በዋናነት የሚያስፈልጉን እንደ መቀላቂያ ሚክሰሮች ናቸው። የሳሙና መቁረጫዎች ያስፈልጉናል። ስታምፕ የምናተምበት ያስፈልገናል። ሳሙና ማውጫ ያስፈልጉናል። ማሸጊያ ማሽኖችና ማድረቂያ መደርደሪያዎች የመሳሰሉት ነገሮች አስፈላጊ ናቸው። ሚክሰር የምንለውን ነገር በቀላሉ ምናልባትም በትንሽ ምንሰራ ከሆነ በትናንሽ ባልዲዎች ምናምን ቦሮቶች የምንሰራ ከሆነ በቀላሉ ሚክስ ማድረግ እንችላለን፣ ማማሰል እንችላለን። ሆኖም ግን ትንሽ ከፍ ያለ ነገር እንፈልጋለን የምትፈልጉ ከሆነ ደግሞ ሚክሰር በ2500 ብር ትንሿ ሚክሰር አለች። እሷም በ2500 ብር በምስሉ ላይ እንደምትመለከቱት፣ ካልሆነ ደግሞ ባለ 14000 ብር ተለቅ ያለው በሱ በመግዛት ሚክስ ማድረግ ይቻላል። ሚዛን ደግሞ ያስፈልገናል። በተጨማሪ ሚዛን፣ በመነሻ ሚዛን ኬሚካላችን በነገራችሁ ላይ በግራም ካልመዘናው አደጋ ነው። የግድ በግራም ነው መመዘን ያለበት። በ2000 ብር ግራም መግዛት እንችላለን። በተጨማሪ 7500 ብር የሚሸጥም ግራም ማለት ትልቁ ዲጂታል ግራም፣ እሱንም ገዝተን መጠቀም እንችላለን። ሌላኛው መቁረጫ ነው። እንዴት አድርገን እንቆርጣለን የሚለውን ነው። መቁረጫው በተለያየ መንኩ አለ። ይሄ በምስሉ ላይ የምትመለከቱት በአልሙኒየም በብረት ነገር የተሰራ ነው። ስፕሬ ተደርጎ ቀለም አልሙኒየም ይመስላል እንጂ አሁን ይሄ በአካባቢያችን የሚገኙ ብረታ ብረቶች ጋር ሄደን ማሰራት እንችላለን። ይቺ ሜትሩ ምናምን ውጭ ያስወጠች ሁሉ አሳይቻችኋለሁ። 11000 ብር ነው የሚያወጣው። ሞልዱ ጋር ደግሞ ሲደመር እስከ 13 እና 12000 ብር ይወጣል ማለት ነው። ይሄን በአካባቢያችን ባለ ሞልድ በማሰራት መጠቀም እንችላለን። በዚህ ላይ የምናስቆረጠው ግን ጠቅላላው ውበት ይኖረው ማለት አይደለም። የግድ እዚህ ላይ ካስቆረጥን አለ በተቻለ መጠን ውበት እንዲኖረው በዚህ በምስሉ በምትመለከቱት መልኩ ሞልዱን ማውጣት፣ ዲዛይኑን ማውጣት ይኖርብናል። የዛኔ ጥራት ይኖረዋል፣ ውበት ይኖረዋል ማለት ነው። ሌላኛው ማሽኖች፣ የካተሮች ማሽኖች፣ እነኚህ በዩቲዩብ እና የተለያዩ አማራጮች የምታገኟቸው እነኚህ ማሽኖች ናቸው። 50 ሺህ ብር ነው የሚሸጡት ከነ ማህተማቸው። የተለያዩ
አገልግሎታቸው ጭምር ነው። ከነኚህ በተገዙም ደግሞ ጥሩ ነው። ምክንያቱም ብዙ ግብአቶች ምናምን ያገናኛችኋል፣ ብዙ ትጠቀማላችሁ ብዬ አስባለሁ። ሆኖም ግን ዋጋቸው ይህንን ይመስላል። ሌሎች ከፍተኛ ዋጋ ያላቸው አሉ። አሁን ለምሳሌ እነኚህን ማሽኖች ስትመለከቷቸው እስከ 600 ሺህ ብርና 750 ሺህ ብር ድረስ አሉ። በ1.5 ሚሊዮንም አለ። ሌሎችም አሉ። እነኚህ የምትመለከቷቸው ማሽኖች በጣም ትላልቆች ናቸው። የሀገር ውስጥ ማሽኖች ናቸው። በነገራችሁ ላይ የሀገር ውስጥ ማሽኖችን ሪኮሜንድ አደርጋቸዋለሁ። ምክንያቱም ጥገና በምትፈልጉበት ጊዜ በቀላሉ አካባቢያችሁ ያሉ ተርኖ ቤት ሰራተኞች ሊጠግኑላችሁ ወይ ደግሞ የሜካኒክ ሰራተኞች ሊጠግኑላችሁ ይችላል። የውጭው ግን ከተበላሸባችሁ ብዙ ነገሩ መለዋወጫ ሊጠበቅባችሁ ስለሚችል በተቻላችሁ መጠን ማምረት የምትፈልጉ ከሆነ የሀገር ውስጥ ማሽኖችን ብትጠቀሙ አበረታታችኋለሁ። ምክንያቱም ለጥገና አሪፍ ስለሆነ ማለት ነው። ይህንን ይመስላሉ መደርደሪያ የመሳሰሉት ነገሮች። እናንተ ራሳችሁ እንግዲህ አስቡበትና እንደ ስራችሁ ስፋት ከፍም ዝቅ ማድረጋችሁ መግዛት ትችላላችሁ። እስቲ የኬሚካል ዋጋቸውን እንመልከት። የኬሚካል ዋጋቸውን ስንመለከት የሞራ ዘይት በሌትር 250 ብር ይሸጣል። ኮስቲክ ሶዳ በ320 ብር፣ ሶዲየም ሲልኬት በ150 ብር፣ ውሃ 1 ሊትር በ1 ብር ብለን እናስብ። ያው የቧንቧ ነው የሃይላንድ ውሃ አይደለም። 80 ብር ገብቷል እሱ። ሶዳ አሽ በ150 ብር፣ ዶላማይት የሚባለው በ130 ብር፣ ሱልፉሪክ አሲድ በ200 ብር፣ ሽቶ በ200 ብር፣ ቀለም በ100 ብር። እነኚህ የመሳሰሉት በመግዛት ገበያ ላይ ማግኘት ትችላላችሁ። ከረንት ላይ ዋጋቸውን ይህን ይመስላል። እስቲ እናምርትና ገበያ ላይ እንሽጥ፣ ከዛም ትርፋችንን እናስላ አይሻልም? በቀላሉ መልካም። አሁን የምናመርተው ሳሙና 100 ሳሙና ብዛታቸው 100 የሆነ ሳሙናና ብዛቱ 500 የሆነ ሳሙና ነው የምናመርተው። የምንመዝነው ግራም በ180 ግራም ነው። ይህንን አስቡልን። እና ደግሞ የምንሸጠው ለአከፋፋዮቻችን በ45 ብር ለመሸጥ አስበናል። ቢዝነሳችን ይህንን ይመስላል። በዚህ ቢዝነስ መሰረት አድርገን ወጪያችን ምን ይመስላል፣ ገቢያችን ምን ይመስላል የሚለውን ጠቅላላውን ልስራላችሁ። ቅድም በጠራሁት የኬሚካል ዋጋዎች ላይ መሰረት አድርጎ ኬሚካሎቹ ሬሾቸው የተለያየ ነው እና ራሱን የቻለ ሬሾ አለው። የሞራ ዘይት 7.2 አካባቢ እንጠቀማለን። በ250 ብር ስናባዛው 1800 ብር ይመጣል። 1.1 ኮስቲክ ሶዳ፣ ሶዲየም ሲልኬት 0.9፣ ውሃ 3 ሊትር ወደ 3.2 ሊትር፣ ሶዳ አሽ 1.8፣ ዶላማይት 1፣ ሰልፉሪክ አሲድ 0.5 እነኝን የመሳሰሉ እንጠቀምና ሽቶና ቀለሞችን ስንጨምር ጠቅላላ 100 ሳሙናዎችን ለማውጣት 3190 ብር ወጪ አለብን ማለት ነው። ይህ እንግዲህ የሌሎች የፓኬጂንግ እና ሌሎች ትርፍ ወጪዎችን ሳይጨምር ነው። 100 ሳሙናዎች ሲባዙ በ45 ብር ቢሸጥ 4500 ብር አለን ማለት ነው። በ3190 ብር ወጪያችን ከሆነ 4500 ብር ደግሞ ጠቅላላ ሽያጫችን ከሆነ ትርፋችን 1300 ብር ማለት ነው። ከስንት ሳሙና? ከ100 ሳሙና። እስቲ ደግሞ ወደ 500 ሳሙና ደግሞ እንግባ። ከዛ በፊት ግን የአንድ ሳሙና ወጪ 31 ብር ከ90 ሳንቲም ነው ያመረት ነው ማለት ነው። ያያችሁ ነው 31 ብር ከ90 ሳንቲም ነው። በነገራችሁ ላይ ከዚህ ዋጋ መቀነስ ይቻላል፣ ከዚህ ዋጋ መጨመር ይቻላል። እንዴት ማለት ጥሩ ነው። እንዴት የምናደርገው መሰላችሁ? የምንጠቀመው ዘይት የምግብ ዘይት የምንጠቀም ከሆነ 1 ሊትር 350 ብር ነው። ይሄን በጨመርን ቁጥር ሊትሩም እሱን በጨመርን ቁጥር ወጪያችን እየጨመረ ይመጣል። አንድ ሳሙና እስከ 45 ብር የአንድ ሳሙና ወጪ ይደርሳል። እኚህ ደግሞ የኖራ ዘይቶችን ስንጠቀም ደግሞ የአንድ ሳሙና ዋጋ ከ28 ብር እስከ 33 ብር 32 ብር አካባቢ ይመጣል። ሌሎች ደግሞ ኬሚካሎችም አሉ። አንዳንድ ዩቲዩቦች ላይ ያዩት እኛ ጋር ብቻ ነው ምናምን የሚሉ ቻናሎች አሉ። እነሱ ጋር ደግሞ ስትጠቀሙ እስከ አንድ ሳሙና ወጪ እስከ 22 ብርና 23 ብር ድረስ ይመጣል። ይሄ ደግሞ በጣም ትርፋማ ነው፣ በጣም አዋጭ ነው። ከተገኘ በጣም ተጠቃሚ የምትሆኑበት ናቸው። 500 ሳሙናዎችን ስናመርት ምን ይመስላል የሚለው 500 ሳሙናዎችን ስናመርት 15950 ብር ወይ ደግሞ በጠቅላላ ወደ 16000 ብር ጠቅላላ ወጪዎች ይኖሩናል። 500 ሳሙና ሲባዛ በ45 ብር ስንሸጠው 22500 ብር ትርፋችን በጠቅላላ ስንት ይመስላል ማለት ነው? 6500 ብር አካባቢ ይመጣል ማለት ነው። ስንት ሳሙና ስናመርት?
500 ሳሙና ስናምርት። በነገራችሁ ላይ 50 ሺህ ብር ለመሸጥ ከፈለግን 25 ካርቶኖችን ከሸጥን 50 ሺህ ብር ሞላን ማለት ነው። 25 ሱቆች አንዳንድ ካርቶን ቢቀበሉን ቀጥታ በአንድ ሳምንት ውስጥ ወይ በሁለት ሳምንት ውስጥ 50 ሺህ ብር ኔት ጥሩ ትርፍ ማለት ትርፋችን ማለት ነው። ንጹህ ትርፍ ማለት ነው። አንድ ካርቶን ውስጥ 50 ሳሙናዎች አሉት። ወደ 25 ሳሙና ሸጠን ማለት ዋጋችን አስቡት። ይህንን ይመስላል የሳሙና ዋጋችን ማለት ነው። ደረቅ ሳሙና አመራረት ሂደቶችን እስቲ እንመልከት። ዋናው ቅድም ያልኳችሁ ኬሚካሎች አሉ። እነኝህን ኬሚካሎች መቀላቀል ነው። ኬሚካሎቹን አቀላቀላቸውን የሌሎች ቪዲዮዎች ላይ ማየት የምትችሉ ይሆናል። በመጨረሻ የምንመለከተው የሳሙና ማምረት ቢዝነስ ውስጥ ሊደረጉ የሚገቡ ዋና ጥንቃቄዎች ምንድን ናቸው የሚለውን ናቸው። እነኚህም ኬሚካልን መቀላቀል ስራ ከመንሰራታችን ባለፈ ሰዎች በእጆቻቸው ሊይዟቸው የሚችሉ ናቸው። አልፎ ተርፎ ፊታችንን ሁላ እንታጠባለን፣ አይናችን እንታጠባለን። እነኚህ ሳሙናዎች በተቻለ መጠን ኬሚካላቸው ስርዓቱን የጠበቀና ሬሾ በአግባቡ የተመጠነ መሆን አለበት። አለዛ አይናችንን ሊያጠፋ፣ ፊታችን ሊያበላሽ፣ ሊጥብን እና ደግሞ አልፎ ተርፎ አንዳንድ ጊዜ እንደው ምናልባት በተቀመጠበት አላግባብ ህጻናቶች ቢጠቀሙት አደጋ ውስጥ ሊከት የሚችል መሆን የለበትም። ቤዙ አሲዲክ መጠኑ በጣም የተመጠነ መሆን አለበት። ኬሚካል ደህንነታችን ለመጠበቅ ማድረግ ያለብን መጀመሪያ ስንቀላቅላቸው ጓንት መጠቀም ይኖርብናል። የአይን መከላከያ መነጽሮች ማድረግ ይኖርብናል። ማስኮች መጠቀም አለብን። የፀሐይ ብርሃን የሚገባበት ንፋስ የሚገባበት ቦታ መሆን አለበት። የምንቀላቅልባቸው አካባቢዎች ላይ ህጻናት፣ የመተንፈሻ አካላት ጋር ህመም ያለባቸው ሰዎች እዛው የኬሚካል ሪያክሽን በምንሰራበት ቦታ ሊገኙ አይገባም በዋናነት ማለት ነው። ኬሚካል መጠን በትክክል መመለካት አለበት። የኮስቲክ ሶዳ መጠን ከተሳሳትን ሳሙናው ቆዳችን ሊልጥ ይችላል እና ጥንቃቄ መደረግ አለበት። የዘይትና የኮስቲክ ሶዳ ሚዛን በትክክል መመዘን አለበት። የምርት ፎርሙላ በባለሙያ መረጋገጥ ይኖርበታል። ጥሬ እቃዎችን ከታመኑ አቅራቢዎች መግዛት፣ የተበላሹ ወይም ደረጃውን ያልጠበቁ እቃዎችን ከመግዛት መቆጠብ ይኖርብናል። ኬሚካሎች በደረቅና ንጹህ ቦታ ላይ ማከማቸት አለብን። እነኚህ ወሳኝነት አላቸው። ኬሚካሎችን ሪያክሽን ስናደርግ በደንብ ጥንቃቄ ወስደን ትምህርት ወስደን ማድረግ ይኖርብናል። ሁለተኛ ከመሸጣችን በፊት እኚህ በቀላሉ አሲድነቱን ወይ ደግሞ ቤዝነቱን ቴስት የምናደርግበት እኚህ ቴስተሮች አሉ፣ በወረቀት ቴስት የሚደረጉባቸው። እነኝን በመግዛት በቀላል ወጪ ናቸው። እነኝን በመግዛት ቴስት ማድረግ ይኖርብናል። ይህ ማለት ሳሙናችን ምን ያህል አመኔታው ምን ያህል እንደሆነና ከአደጋ ምን ያህል ራሳችን መጠበቅ እንደምንችል ነው። በአጠቃላይ የሳሙና ማምረቻ ቢዝነስ በኢትዮጵያ ካሉ ከፍተኛ እድል ያላቸው ማምረቻ ዘርፎች መካከል አንዱ ነው። በየቀኑ የሚፈለግ ምርት ነው። በመሆኑም የገበያ ፍላጎት ቀጣይነት ያለው ሲሆን በትክክለኛ እቅድ፣ በጥራት ያለው ምርትና በጠንካራ ሽያጭ ስልት ትልቅ የንግድ ስኬት ማስመዝገብ ይቻላል። ያስታውሱት፣ ትልቁ ፋብሪካዎች በአንድ ቀን አልተገነቡም። ብዙዎች ከትንሽ ካፒታል፣ ከትንሽ የምርት መጠንና ከትንሽ ደንበኞች ተነስተው ነው ዛሬ ወደ ትልቅ ኢንዱስትሪ አድገዋል። ስለዚህ ዋናው ነገር መጀመር ነው። ከዚያ መማር ነው። ማሻሻል እና ማሳደግ ይመጣል። እርሶም በማምረቻ ዘርፍ ውስጥ ለመግባት ካሰቡ የሳሙና ቢዝነስ ሊያስቡት የሚገባ ከፍተኛ እድል ነው። በጥናት ይጀምሩ፣ ገበያውን ይረዱ፣ ጥራትን ያስቀድሙ፣ ደንበኞችን እምነት ያትርፉ። ይህ የዛሬ ትንሽ ሙከራ የነገ ትልቅ የንግድ ስኬት ሊሆን ይችላል። ስለሰማችሁን አብራችሁን ስለሆናችሁ ከወዲሁ በጣም አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ አትርሱ። እንደዚህ አይነት ስለ ማምረቻ ቢዝነሶች እና የንግድ ሀሳቦች፣ ኢንቨስትመንት እድሎች እና ሌሎች የፈጠራ እድሎችን በተጨማሪ ቪዲዮዎች ምን ለመከታተል ከፈለጋችሁ ሰብስክራይብ አድርጉ። እንዲሁም ቀጣይ ምን አይነት ቢዝነስ ሀሳብ ወይም ማምረቻ ፕሮጀክቶች ወይም ንግድ እድሎች ላይ ቪዲዮ እንዲሰራላችሁ እንደምትፈልጉ በኮሜንት አስታውቁኝ። እስከምንገናኝ ድረስ በትልቅ ህልም አስቡ፣ በጥንቃቄ እያቅዱ፣ በድፍረት ይጀምሩና የራሳችሁን የስኬት ታሪክ ይገንቡ። አመሰግናለሁ።